ያሁን ባዴን አባላት ለህዝብ ወጥና ለጻነት ለሰፊው ሀገራችን ህዝቦች ሊልና ሲሉ ትግል ጀምረው እንደነበር የሚታወስ ሲሆን እነዚህ ኃይሎች ከሌሎች ተመሳሳይ ዓላማ ካላቸው ታጋዮች ጋር በመሆን ህብረተሰቡን በማንቀሳቀስ ይሁን ተብሎ ሊገመት የማይችል መስዋዕትነት ተከፍሎ በሀገራችን ሰላማዊ ልማታዊና ዲሞክራሲያዊ ስርዓት እንዲመሰረት አድርገዋል። ባለፉት 7 ዓመታት የተመዘገበው ባለ ሁለት አሃዝ የኢኮኖሚ እድገት የህዝባችንና እነዚያ የተሰዉ ጓዶችና አሁን በህይወት ያሉና እድገቱን ያጣጣሙት ያሉት ጓዶች የጋራ ውጤት ሲሆን በእነሱ ጥረት በተከታተለው ትግል ክልላችንም ሌሎችም የሀገሪቱ አካባቢዎች በእድገት እየገሰገሰ ይገኛል። የዛሬ 20 ዓመት በፊት እኛ እዚሁ አሜሪካን ውስጥ ተደራጅተን በኢህአዴን አብረን ስናታገል ቆይተናል። ከዛም ወደ የባህራችን ሄደን የተወታተረውና ሌሎቹንም አማራ ወደ አማራው ሄዶ ኦሮሚያ ኦሮሞ ሄዶ ሐረሪ ደግሞ ወደ ሐረሪ ሄዶ ያንን በአንድ ላይ አድራጅተን ወደ አንድ ግብ ልናመጣ ሁላችንም ወደ የፍሪናችን ሄደናል። ከዛ ውስጥ ሐረሪዎች ተደራጅተን በሐረሪዎች በባዲን ጋራ አብረን እና በኢህአዴግ ጋራ አብረን ተያይዘን ብዙ ትግሎችን ለማድረግ ተነስተናል። እንደምታውቀው የሶማሌ ህዝብ ከዚህ ባለፉትን ስርዓቶችን የተጨቆኑ ህዝብ በመሆኑን በዚህ በኢቢአርዲኤፍ እና በኢዳድን ያመጣው ውጤት የሶማሌ ህዝብ አሁን እንደ አንደኛው ዜጋ ሆኖ ድሮ ሁለተኛ ዜጋ ነበር። አሁን ግን አንደኛው ዜጋ ሆኖ በህዝቡ ልማት በክልሉ ልማት በኢትዮጵያዊነቱ እየኮራ ያለው ይሄን ድል ያመጣው ኢዳድን በ30 ዓመት የመሰረተው ስለሆነ ሰማዕታት ክብር ለሰማዕታት ይሁንልን ያቀርብ ያለው ኢትዮጵያ በዘመነ ታሪኳ የተለያየ አገዛዝ ስርዓቶችን ያስተናገደችና ዛሬ ያለችበትን ሁለንተናዊ ቅርጽ አማክላ ለመቆም የበቃች ሀገር ብትሆንም በእነዚህ ስርዓቶች የተገነባችው ኢትዮጵያ ግን አንድም የብሔር ብሔረሰቦቿ የግፍ መናኸሪያ እንዲሁም በገዢዎቿ ቅን ፍላጎት እና ቸሮታ ላይ ብቻ የታነጸች ኢትዮጵያ ነበረች። በእነዚህ ተፈራራቂ ጨቋኝ ስርዓቶች መልካም አስተዳደር ሁሉ አቀፍ ልማትና የህዝብ ዙሪያ መለስ ተሳትፎ የማይታሰብና በገዢዎች እየተሰፈረ ከሚሰጥ ዲሞክራሲያዊ ሆነ የልማት መስዋዕት በስተቀር ፋይዳ ያለው ህዝባዊ ተጠቃሚነትን ደብዛቢስ የነበረበት ጊዜ ነው ለማለት ይቻላል። This party is the party of the Amhara Democratic National Movement, and it is a strong member of the coalition of the EPRDF, the Ethiopian People's Revolutionary Democratic Front, which is today the party that's running Ethiopia, governing Ethiopia. And you have seen in the pictures, thousands of people have died over this period of struggle until 1991 to achieve this victory. And you have seen people who have provided briefly the message of the ANDM, which is basically we have struggled against all odds to reach a period in Ethiopia where we now have introduced democracy and have a new strategy of development.
ሃይላንቺ የሚሏት ዘፈን ታጫወተኛለች ብቻዬን ስሆን ትዝታሽ ለኔ ትዝታዬ ላንቺ የሚሏት ዘፈን ታጫወተኛለች ብቻዬን ስሆን Baba,